አርበኞች መሞትን ማናስ ተማራቸው አቡነ ጴጥሮስ ነው ባርኮ የሰጣቸው ሚካኤል ቀድሞ መንገድ ቢመራቸው በኦሜድላ በኩል ብርሃን ወጣላቸው ቀኝ ጌታ ዮፍታሔ ንጉሴ ናቸው ይህንን ያሉት ሀገራችን ኢትዮጵያ የጀግኖችም የባንዶችም ሀገር ናት ጥቂቶች ሊገድሏት ቢጥሩም አያሌ ጀግኖቿ ሙተው አኑረዋታል አጥንታቸው ምሰሶ ስጋቸው ግድግዳ ደማቸው መሰረት ሆኖ ይሄውና ዛሬም ድረሳለች ቢወዘውዟት አትፈርስም ድምጻዊ ጅጋየው ሽባባው ጂጂ እንዳለችው ያገቧታል ይፈቷታል ያጯታል ደጉ ንጉስ ይመጣል ደግሞም ክፉ ንጉስ ይመጣል ሁሉም ግን እንዳመጣጣቸው ይሄዳሉ ኢትዮጵያ ግን ከነድንግልናዋ ዛሬም አለች ነገም ትኖራለች ይህ እንዲሆን ዋጋ ከከፈሉ ሰማዕታት አንዱ አቡነ ጴጥሮስ ናቸው አቡነ ጴጥሮስ የተወለዱት በ1875 ዓመተ ምህረት በሰሜን ሸዋ በሰላሌ አውራጃ በፍቼ ከተማ ነው ወላጆቻቸው ገና በልጅነታቸው ነበር በደብረ ሊባኖስ ለሚኖሩ ባህታዊ ተደላ ለሚባሉ ሰው አደራ ይሰጧቸው በደብረ ሊባኖስ ሳሉ የንባብ ቤቱንና የዜማውን የትምህርት ደረጃዎች በሚያስገርም ሁኔታ በአጭር ጊዜ አቀላጥፈው በመጨረስ ገና በልጅነት የዕድሜ ደረጃቸው ሶስተኛውን የቅኔ ትምህርት ጀምረው በአጭር ጊዜ ሙሉ ቤት ተቀኙ ቀጥለው ለከፍተኛ የቅኔ ትምህርት ወደ ጎጃም ተጉዘው በዋሽራ የቅኔ ማዕከል ለመምህርነት የሚያበቃውን ትምህርት ተምረው አስመስክረዋል ከዚህም ሌላ አቡነ ጴጥሮስ የቅኔውን ያክል አይሁን እንጂ በጎንደር ዜማን ተምረዋል ከዛም ወደ ወሎ በመሻገር ቦሩ ሜዳ ከተባለው ቦታ ላይ ወንበር ዘርግተው የመጽሐፍትን ምስጢር በየአይነቱ ሲመገቡ ወደ ነበሩት ስመጥሩ መምህር አካለ ወልድ ዘንድ በመሄድ ዋናዎቹን የመጽሐፍት ትርጓሜ ትምህርቶች ማለትም ብሉያትን ሐዲሳትንና ሊቃውንትን በብቃት አስኬዱ ከዚህ በኋላ አቡነ ጴጥሮስ በዛው በወሎ አማራ ሳይንት በሚገኘው ምስካበ ቅዱሳን ገዳም ወንበር ዘርግተው ለ9 ዓመታት ያህል ቅኔና መጽሐፍትን አስተምረዋል ከዛም ዳግም ወደ ደብረ ሊባኖስ በመመለስ በ1909 ዓመተ ምህረት ሥርዓተ ምንኩስናን ፈጽመዋል እስከ 1921 ዓመተ ምህረት ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢትዮጵያ አባቶች መካከል መርጣ የራሷን ጳጳሳትና ፓትርያርክ መሰየም አትችልም ነበር ለ1700 ዓመታት ይህንን ስልጣን የተቆጣጠረችው የግብጽ የቆብጥ ቤተክርስቲያን ነበረች ከብዙ እልህ አስጨራሽ ትግል በኋላ በ1921 ዓመተ ምህረት ለመጀመሪያ ጊዜ 5 ኢትዮጵያውያን መነኮሳት እስክንድሪያ ድረስ በመጓዝ ጳጳስነት ተቀቡ ከነዚህ መካከል አንዱ ደግሞ አቡነ ጴጥሮስ ነበሩ በዚህ ጊዜ የነበሩት ሊቀ ጳጳስ ግብጻዊው አቡነ ቄርሎስ ነበሩ አቡነ ጴጥሮስ ደግሞ የወሎና የላስታ ጳጳስ ነበሩ ፋሺስት ጣሊያን ኢትዮጵያን ከወረረ በኋላ በህዝቧ ላይ መዓትና መከራ ማውረዱን ተያያዘው የህዝቡ አምባ መጠጊያ የሆነችውን ቅድስት ቤተክርስቲያንንም ማርከስና መዝረፍ እንዲሁም ደግሞ ማቃጠል ስራው ሆነ ያሳደጋቸው ህዝብና እናት ቤተክርስቲያን ውርደት ያልተዋጠላቸው አቡነ ጴጥሮስ የሀገሩን ክብር ለማስጠበቅ ለአንድ ነፍሱ ለማይሳሳው ጀግናው አርበኛ የመንፈስ ብርታት ሊሆኑት ተከትለውት ማይጨው ዘመቱ በማይጨው አቡነ ጴጥሮስ የአርበኛውን መንፈስ በማበረታታት ለተሰዋውም ፍትህት በማድረስ በጾምና በጸሎት በመትጋት መንፈሳዊ ተጋድሎን ፈጽመዋል ከማይጨው መልስ ወደ ደብረ ሊባኖስ የገቡት አቡነ ጴጥሮስ በጾምና በጸሎት ጉባኤ በመያዝ ለሀገራቸው ምህረትን እንዲልክ ፈጣሪያቸውን ሲማጸኑ ከርመዋል በዚህ ብቻ ግን አላበቁም አዲስ አበባን መልሶ ለመቆጣጠር የራስ ካሳ ልጆች ሲሞክሩ አቡነ ጴጥሮስ በደብረ ሊባኖስ አብሯቸው ነበሩ ከዘመቻውም አልቀሩም ይሁንና የአዲስ አበባው ኦፕሬሽን ከሽፎ የራስ ካሳ ልጆች ጨምሮ ሌሎች አርበኞች ሲሸሹ አቡነ ጴጥሮስ ግን አልሸሹ በኋላም በፋሺስቶቹ እጅ ወደቁ አቡነ ጴጥሮስን ለማባበል ፋሺስት ያላደረገው ጥረት አልነበረም ምክንያቱም እሳቸው አምነው የፋሺስትን መንግስት ከተቀበሉ ለጣሊያኖች ባንድ ድንጋይ ብዙ ወፍ እንደማርገፍ ነው ህዝቡ ይቀበላቸዋል የአርበኞቹ ወኔ ይዳከማል የሚል ሐሳብ ነበራቸው አቡነ ጴጥሮስ ግን ፍንክች ሊሉ አልቻሉም ጣሊያኖቹ ቢቸግራቸው ችሎት ፊት አቁመው እንኳን እርሶ ሊቀ ጳጳሱ አቡነ ቄርሎስ እንኳን መንግስታችንን ተቀብለዋል
እርሶ ለምንድነው የማይቀበሉን ብለው ቢጠይቋቸው እንኳን እንሆ መልሳቸው እምቢኝ ነበር። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተክርስቲያን አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተክርስቲያኔ እቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮቼን አትንኩ። ከዚህ በኋላ አቡነ ጴጥሮስ በመሃለኛው ጣሊያናዊና ግራና ቀኝ በተቀመጡት የሀገራቸው ተወላጆች የሞት ፍርድ ተፈረደባቸው። ውድ የሰዋሰው ቤተሰቦች የዩቲዩብ እና የቴሌግራም ቻናሎቻችንን በመቀላቀል እንዲሁም የፌስቡክ ገጻችንን በመወዳጀት ተመሳሳይ ይዘት ያላቸውን ቪዲዮዎችና ጽሁፎችን ይከታተሉ። ከwww.sawasw.com ወይም ከጉግል ፕሌይ እና ከአፕ ስቶር መተግበሪያዎችን በማውረድ ሁሉንም የሰዋሰው ጽሁፎች ያገኙ ወይም የራስዎትን ጽሁፎች ለሌሎች ያጋሩ። ቤተሰብ ይሁኑ። እናመሰግናለን።